ለህፃናት እንቁላል፣ ስጋ፣ እርጎና ወተት መጀመር ያለብን መቼ ነው? በዛሬ ቪዲዮ ይህን እነግራችኋለሁ። ብዙ ሰዎች የሚወዛገቡት እርጎ ከ6 ወር ጀምሮ ይቻላል እንላለን፣ ከአንድ ዓመት በታች ደግሞ የላም ወተት አይፈቀድም እንላለን። ይህ ነገር አይጣረስም? የብዙ ወላጆች ጥያቄ ነው። ይህ መረጃ ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም በዚህ ቪዲዮ እጅግ ወሳኝ የሚባል መረጃ ስላለው ቪዲዮውን እስከ መጨረሻው ይመልከቱ። እንደዚህ አይነት አጫጭር መረጃዎች ማግኘት ከፈለጋችሁ ደግሞ ፎሎ ማድረግ አትርሱ። እርጎና ወተት ልዩነት አላቸው። ወተት ወይም ፕሌን ሚልክ የምንለው ነገር በዋነኝነት ወደ እርጎነት ሲቀየር ፈርመንቴሽን የሚባል ፕሮሰስ አለ። ይህ ፈርመንቴሽን የሚባለው ነገር ውስጡ ያለው ፕሮቲን፣ ላክቶስ እና ሌሎች ንጥረ ነገሮች ቀነስ ይላሉ። ያ መቀነሱ ደግሞ ለልጁ አንጀት ቀለል ይለዋል። የላም ወተት ግን ችግሩ ምንድን ነው? ብዙዎቻችን በላም ወተት ያለን ያደግነው ልትሉ ትችላላችሁ። የላም ወተት ከአንድ ዓመት በታች የማይመከርበት ራሱን የቻለ ዋናና 3 ምክንያቶች አሉ። አንደኛው ውስጡ የያዘው ፕሮቲን ለአንጀታቸው ለህፃናት አንጀት ከበድ ይላል። በዛ ምክንያት አንዳንድ ህፃናት ላይ፣ ሁሉም ላይ አይደለም ያልኩት፣ አንዳንድ ህፃናት ላይ በተፈጥሮ አንጀታቸው ሊቆጣ ይችላል፣ በወተቱ ምክንያት ማለት ነው። በዚህ ምክንያት አንጀታቸው መድማት ይጀምራል። መድማት ሲባል እንዲህ በጣም የሚደማ የሚታይ ነገር አይደለም። ማይክሮ ብሊዲንጎች ናቸው። ያ ማለት ትንንሽ ብሊዲንጎች። እያንዳንዱ ብሊዲንግ ደግሞ ቀይ የደም ሴሎችን አይረንን ይዞ ይወጣል። በዛ ምክንያት ልጁ የአይረን እጥረት ያጋጥመዋል። አይረን እጥረት ደግሞ ካጋጠመ ልጁ የደም ማነስ ያጋጥመዋል። የደም ማነስ ደግሞ ብዙ ችግሮች ያመጣል። ለምሳሌ የልጁ የማሰብ፣ የማሰላሰል፣ የማስታወስ ብቃቱ በጣም ሊቀንስ ይችላል። ሁለተኛው የላም ወተት ችግር ደግሞ ድርቀት ሊያስከስት ይችላል። ህፃናት ውስጡ ያለው ፕሮቲን ከበድ ስለሚላቸው አንዳንድ ህፃናት ላይ ድርቀት ሊያጋጥም ይችላል። ከዛ በተጨማሪ ካልሽየም አለው። ያ ካልሽየም ደግሞ ካካን ሊያደርቅ ይችላል። ሶስተኛው የማይመከርበት ምግብ ደግሞ ሆድን ቶሎ ስለሚሞላ በጣም ፋት ስላለው ህፃናት ቶሎ አንጀታቸው ይሞላል። በዛ ምክንያት ምግብ ፍላጎታቸው በጣም ይቀንሳል። በእነዚህ ምክንያት የላም ወተት ከአንድ ዓመት በታች አንመክርም። ሆኖም ግን እርጎ ሲሆን ፕሮቲኑ ስለሚቀንስ ፈርመንቴሽን ፕሮሰስ ነው ስለሚቀንሰው ለህፃናት ከ6 ወር ጀምሮ ማለማመድ ይኖርብናል። ስናስለምድ ከግማሽ ማንኪያ ወይም ከአንድ ማንኪያ ሊሆን ይችላል በትንሹ እያለማመድን መስጠት ይኖርብናል። ሁለተኛው የምነግራችሁ ምግብ ደግሞ እንቁላል ነው። እንቁላል ከ6 ወር ጀምሮ መጀመር ይቻላል። ብዙ ወላጆች በጣም ይፈሩታል፣ አለርጂ የሚያመጣ ስለሚመስላቸው። እውነት ነው፣ ለአንዳንድ ህፃናት እንቁላል አለርጂ ሊፈጥር ይችላል። ሆኖም ግን አለርጂ ይፈጥራል ብለን አለመሞከር ለልጁ ለአለርጂ እንደውም እናጋልጣለን እንጂ አንቀንሰውም። ከ2019 ጀምሮ የአሜሪካን አካዳሚ ኦፍ ፔዲያትሪክስ ኢቭን ህፃናት እንቁላልና የለውዝ ቅቤን በተመለከተ ከ4 ወር እስከ 6 ወር ላሉ ህፃናት አስቀምሷቸው እያልን ነው። ለመሰላችሁ ለአለርጂ ተጋላጭ ከሆኑ ቀድሞ ሰውነታቸው እንዲለምደውና ብዙ እንዳይቆጣ ስለሚረዳ ነው። ስለዚህ ህፃናት በአማካኝ 6 ወር ላይ እነዚህ ምግቦችን እንቁላል፣ ስጋም እርጎ መጀመር እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ወተት እንዴት መጠቀም አለብን፣ መቼ መጀመር አለብን፣ እንቁላል ስንጠቀም ምን ማድረግ አለብን፣ ጥንቃቄዎቹ ምን ይመስላሉ የሚለውን ሙሉ መረጃ ሰፋ አድርጌ ብሩኪድስ ዩቲዩብ ላይ ሰርቼላችኋለሁ። ሊንኩን ባይ ላይ ታገኙታላችሁ። መረጃውን ከወዳችሁት ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ።